ሰላም ሰላም፣ እንዴት ናችሁ? እንዴት ቆያችሁ? እኔ በጣም ደህና ነኝ። የቲክቶክ ፋሚሊዎች ሼር፣ ኮፒ ሊንክ ዲዩት እያደረጋችሁ ለስራ ፈላጊዎች አድርሱላቸው ማለት ነው። እሺ ሳወራኔ ፈጠን ብዬ ካላወራሁኝ ሊቅርፍፍ ማለት አልወድም ማለት ነውና በነገራችን ላይ ኦንላይን ቢዝነስ የማይከፍል የሚመስላችሁ ብር የሚገኝበት የማይመስላችሁ ለምን እንደሆነ ታውቃላችሁ? ኦንላይን ቢዝነስ ሲባል ልፋት የሌለው አድርጋችሁ ነው የምታስቡት። ምንም አይነት ከናንተ ኢነርጂ የማይጠይቅ ነው የሚመስላችሁ፣ ጊዜን የማይፈልግ ነው የሚመስላችሁ። ዝም ብሎ በቃ ተመዘገባችሁ ብር ወደ እናንተ አካውንት የሚገባ ስለሚመስላችሁ ማለት። ነገር ግን ከናንተ ጥረትን ይፈልጋል፣ ፍላጎትን ይፈልጋል፣ ትዕግስተኝነትን ይፈልጋል፣ ቁርጠኝነትን ይፈልጋል። ህልምና ራዕይ ያለው ሰው ይፈልጋል። ዝም ብሎ ኦንላይን ቢዝነስ ስለተባለ ብቻ ስለተመዘገባችሁ ብቻ ሊከፍላችሁ አይችልም ማለት ነው። ተግባራችሁን ይፈልጋል፣ ውሳኔያችሁን ይፈልጋል፣ ቅንነታችሁን ይፈልጋል። ኦኬ ድሪም ያለው ሰው ህልም ያለው ሰው ይፈልጋል፣ ዝም ብሎ አይደለም ማለት ነው። ይሄ ካምፓኒ ደግሞ ከ30 አመታት ቆይታ በላይ ያለው ካምፓኒ ሲሆን 194 ሀገራቶች ላይ ያለ ካምፓኒ ነው። ቅርንጫፉ በቢሮ ደረጃም በኦንላይን መስራት ይቻላል። ልክ እንደኔ ማዳም ቤት ውስጥ እየሰራችሁ የምትገኙ ቅመሞችም ሆነ ማንኛውም መስሪያ ቤት ውስጥ በግልም ቢሆን ይችላል፣ ለግላችሁም ሊሆን ይችላል፣ በመንግስት ተቋም ሊሆን ይችላል፣ ተቀጥራችሁ እየሰራችሁ ላላችሁ፣ እንዲሁም ደግሞ ቤት ውስጥ ወልዳችሁ ለእናቶች እንዲሁም ደግሞ ወጣቶች፣ ማንኛውም አጠቃላይ ማንኛውም ሰው መስራት ይችላል። ይህ የካምፓኒ ስራ ማለት ነው። ስራው ዓለም አቀፍ ኢንተርናሽናል በመሆኑ ማንኛውም ሰው የትም ሀገር ላይ ሆኖ መስራት ይቻላል ማለት ነው። ስራው የሴት ነው ወይስ የወንድ ነው የምትሉ ልጆች ደግሞ አላችሁ። የሴትም የወንድም ነው። ማንኛውም ሰው ሽማግሌ፣ አዋቂ፣ ህፃን አይልም፣ አይመርጥም። ሀራም ነው ከእምነት ጋር የምታነጋኩ ሰዎች አላችሁ። ደግሞ ከእምነት ጋር እንደማይነካካ እኔ እርግጠኛ ነኝ። ከእምነት ጋር ቢነካካ እኔ ምን እሰራለሁ? ሀራም ቢሆን ምን እሰራለሁ? የሚያጭበረብር ቢሆን እኔ ምን እሰራለሁ? ከአንድ አመት በላይ ቆይታ ይህ ካምፓኒ ላይ ቆይቻለሁ ማለት ነው። ስለዚህ አንድ ነገር ከራሳችሁ አልፋችሁ ለሰዎች ለመርዳት ወይ ደግሞ ሰዎች ይጠቀሙበታል ብላችሁ የምታስተላልፉት ነገር እናንተ የተጠቀማችሁትን፣ እናንተ ያያችሁትን፣ እናንተ እርግጠኛ የሆናችሁበትን ነገር ነው እንጂ እኔ አሁን እርግጠኛ ያልሆንኩበትን ነገር ይሄ ካምፓኒ ባይከፍል ኖሮ፣ ከእምነት ጋር የሚነካካ ቢሆን ኖሮ፣ ስርቆት ቢኖረው ኖሮ፣ ማጭበርበር ቢኖረው ኖሮ፣ የትኛውም ሀገር ላይ ሆኖ መስራት ባይቻል ኖሮ እኔ ለምን ሰራለሁ? ራሳችሁን ጠይቁ። ስለዚህ አይሆንም፣ አይሳካም፣ አይቻልም የሚሏችሁ ሰዎች ደግሞ ራሳቸው ስለማይቻል ሳይሆን ራሳቸው ስለሚሰንፉ ነው። ሰርተው ሞክረውት ስለተውት ነው። ሞክሮ መተውና ጀምሮ መጨረስ የተለያየ ነው። ጀማሪዎች ብዙ ነገር ሊያወሩ ይችላሉ። ያልጀመሩት ደግሞ ከጀማሪዎች ላይ እየሰሙ ወደ ኋላ ሊቀሩ ይችላሉ። ግን ጀምረው ደግሞ እስከመጨረሻው የሄዱ ሰዎች ደግሞ እንደዚህ ምስክርነትን እየሰጡ ትልቅ ደረጃ ላይ መድረስ ይቻላል ማለት ነው። ስራው ምንድነው? ኔትወርክ ማርኬቲንግ ነው። አልገባኝም የምትሉ ሰዎች በጣም ታስገርሙኛላችሁ። ኔትወርክ ማርኬቲንግ or ደግሞ ዳይሬክት ሴሊንግ ይባላል። በአማርኛው ቀጥተኛ ሽያጭ ግብይት ማለት ነው። ምርትን ከአምራቹ በቀጥታ ወደ ከስተመር ማድረስ፣ ወደ ተጠቃሚው ማድረስ ነው። አድቨርት ነው። ማስታወቂያ ሰርታችሁ ኮሚሽን በዶላር ይከፈላችኋል ማለት ነው። ሌላ ነገር የለውም። ምንድነው? እስቲ አሁን ይሄ ግልጽ ያልሆነው ነገር ምንድነው? ከካምፓኒው ላይ ፕሮሞሽን ትሰራላችሁ፣ ማስታወቂያ ትሰራላችሁ፣ የካምፓኒው ምርት ታሸጣላችሁ፣ ካምፓኒው ለእናንተ ኮሚሽን ይከፍላል። ሌላ ነገር የለውም። ያልገባችሁን ነገር ደግሞ ጠይቁኝ። ስልኬ ባዮ ላይ ያለላችሁ በዋትስአፕ በኢሞ በምትፈልጉት እናንተ በሚመቻችሁ ኑ አስረዳችኋለሁ። ኦኬ ጉድ ላክ።